ሚስቴ ውሎ አዳሯ ሶሻል ሚዲያ ላይ ከሆነ አመታት እየተቆጠሩ ነው። የምንኖረው አሜሪካ ነው። ብዙ ሀበሾች ከማይገኙባት ከተማ ላይ መጀመሪያ ላይ ወደ ቲክቶክ ዓለም ስትቀላቀል በጣም ተቃውሚያት ነበር። ይህን ቦታ እኔ በፍጹም አልወደውም። ላንቺ እድሜም ለኛም የማይመጥን ቦታ ነው። እዛ ምን ታደርጊያለሽ በመላት ሰዓት ትልቅ ሙግትና ጸብ ቤታችን ውስጥ ተፈጠረ። ያንንም ማድረጓ ምናልባት ብቸኝነቷን ያስታግስላታል፣ ጓደኝነትን ይፈጥርላታል። ብዙ ልታወራቸው የምትፈልጋቸውን ሐሳቦች በነፃነት የምታዋያቸው ሰዎችን የምታገኝበት ቦታ ሊሆንላት ይችላል ብዬ በማሰብ እሷም ይህን ሐሳብ አንስታ ስለሞገተችኝ ሳልወድ በግዴ አምኜ ተቀበልኩት። ያን ቦታ እንዳንድ ብቸኝነትና መገለሏን እንደምትረሳበት ቦታ አድርጌ ነበር ያየሁት መጀመሪያ አካባቢ። አሁን ላይ ግን አንድ ያወቅኩት ነገር እዛ ቦታ ላይ ሚስቴ በዚህ እድሜዋ ከተለያዩ ወጣት ወንዶች ጋር የፍቅር ልውውጦችን እንደምታደርግ እንደምትጀናጀን ደረስኩበት። ሚስቴ 30ዎቹን አልፋ ወደ 40ዎቹ እየገሰገሰች ያለች ሴት ብትሆንም 30ዎቹን ካጋመሰች በኋላ ግን እሷ ላይ የማየው ነገር ልክ እንደ 16 ዓመት እንደ ቲኔጅ ህፃን የመሆንን ነገር ነው። መጀመሪያ አካባቢ ሁኔታዋ በጣም ያስቀኝና ያዝናናኝ ነበር። እንደ አንድ ቀልድና ተራ ጊዜያዊ ፍላጎት አይቼው ነበር። ካለባበሷ፣ ካነጋገሯ፣ ካካኋኗ፣ ከምግብ ምርጫዋ ብቻ ታዩ የምታደርገው ነገር ሁሉ እንደ ህፃን ልጅ ሆነብኝ። እየዋለ ሲያደርግን ሁኔታዋ በጣም እያበሳጨኝና እያናደደ መጣ። ከእድሜ ጋር የምታደርገው ትግል ላይዋን፣ አነጋገሯን፣ አለባበሷን ብትቀይርም የፊት ቆዳዋን ግን ልትቀይሯት አልቻለችም። እሪ እያለ የእድሜዋን መገስገስና መሄድ ፊቷ እያሳበቀ እሷ ግን በኮስሞቲክሱም ባለባበሱም ባነጋገሩም እድሜዋን ታች አውርዳ አክት ለማድረግ ስትሞክር የምትለፋው ልፋት የምትጥረው ጥረት ያሳዝነኝም ያናድደኝም ጀመር። ሚስቴ እንደዚህ የሆነች በመጣይ ሰዓት ዙሪያዬ ላይ ያሉ የሀበሻ ጥቂት ትልልቅ ሴቶችን በመመለከት ሰዓት ይህ ችግር የሚስቴ ብቻ እንዳልሆነ ተረዳሁ። አብዛኞቹ እድሜያቸው ከ30 እየተሻገረ ያሉ ሴቶች እንደ ቲኔጅ ለመሆን እየጣሩና እየታገሉ መሆኑን ማስተዋል ቻልኩኝ። ይህንንም ነገር ለሚስቴ አጥብቄ ተቃውሜ ነገርኳት። በጣም ነው የሚያስጠላብሽ፣ እንደ እድሜሽ ሁኚ፣ እንደ ራስሽ ሁኚ። እድሜ ጸጋ ነው፣ ከፈጣሪ የተሰጠሽ ነገር ነው። ለምንድን ነው እንደ ህፃን ልጅ እየሆንሽ ያለሹ? ራስሽን ስላልሆንሽ እኮ ያለሽም ውበት እየጠፋ እያስጠላሽ ነው። ምን ይፈልገሽ ነው እንደዚህ መሆን አልኳት። ይህንንም ሐሳቤን ራሴን በመጠበቄ ራሴን በመውደድና በመንከባከቤ ቀናህብኝ እንዴ በሚል ሌላ መንገድ ተርጉማው ተቃውሟን አሰማች። ይሁንላት፣ የሆነው ሆነና አንድ ቀን እውነት ማሸነፉ አይቀርም። ሲደክማት ትተዋለች። ትግሉ፣ ልፊያው ከእድሜ ጋር ከተፈጥሮ ጋር የምታደርገው ፍትጊያ ሲሰለቻት ታቆመዋለች ብዬ እያስጠላችኝም ቢሆን ተውኳት። አሁን ግን ያየሁትና የተረዳሁት ነገር ይህን ሁሉ መጋጋጥና መላላጥ ውስጥ የከተታት እያወራቻቸው ያለቻቸው ወጣት ወንዶችን እንደነሱ ወጣት ሆና ለማማለል መሆኑ ሲገባኝ ንዴትና ብስጭቴ ከፍተኛ ሆነ። ይህን ነገር በቀላሉ ልጋፈጡ አልፈለኩም። የት ድረስ ልትሄድ ትችላለች? ተራ ወሬና የፍቅር ልውውጥ ነው ወይንስ ጥግ ድረስ ሄዳ ቺት ልታረግና ዝሙት ልትሰራ ትችላለች ወይ የሚለው ሐሳብ እያንገበገበ መጣ። ይህን ነገር ማድረጓን እንዴት አወቅ ካልሽኝ፣ እኔ ቲክታክ የሚባለውን ዓለም በፍጹም አልወደው። መጀመሪያ ላይ እሷንም ተቃውሚያት ነበር። እሷ ግን በጣም ኦብሰስድ የሆነችና ከቀን አልፋ ምሽቱንም የምታሳልፈው እዚህ ፕላትፎርም ላይ የሆነ ሲመጣ ባህሪዋም ሁኔታዋም እየተቀያየረብኝ ሲመጣ እዚህ ቦታ ላይ ምን እያረገች ነው የምትውለው በሚል ሐሳብ ተውጪ እሷ በማታውቀው ሁኔታ እኔም የቲክቶኩን ዓለም ተቀላቀልኩ። የተለያዩ ቦታዎች ላይ ላይቭ ስትገባ የምታወራቸው ነገሮች ከወዲያ ማዶ ወንዶቹ እሷን የሚጠሩበት ስም እንዲሁም ደግሞ የምትሰጠው የጊፍት የገንዘብ ብዛት ለምን እያልኩኝ እንድጠይቅ አደረገኝ። አንዳንድ ላይቮች ላይ ገብታ ስትናገር ጭራሽ ብቸኛ እናት እንደሆነችና ባለትዳርም እንዳልሆነች ስታወራ ሰማኋት። የዛ ዕለት የደነገጥኩትን ድንጋጤ አትጠይቂኝ። በቁሜ ስትክደኝ እኔ እያስተዳደርኳት እኔ እያኖርኳት ሽምጥጥ አድርጋ እኔን ክዳ በገሃድ አደባባይ ላይ ስታወራ ጆሮ ላይ ገባ። ያን ንግግር እንደ ቀልድ አላየሁትም። መከታተል ጀመርኩ። ስልኮቿን፣ ቴክስቶቿን እሷ በማታውቀው መንገድ በመከታተል ሰዓት ላይቭ ላይ የምታወራቸው ወንዶች በውስጥም የምታወራቸውና ጥቅማጥቅሞችንም የምትልክላቸው ካንዱ ጋማ ለየት ባለ ሁኔታ የፍቅር ግንኙነትም እንዳላት
ደረስኩበት። ይቺን ብቻ ማስረጃ ይዤ ግን ከእሷ ጋር መጋፈጥ አልፈለኩም። ምናልባት ተራ ጆክ ነው፣ የቲክቶክ ወሬ ነው፣ የሶሻል ሚዲያ ቀልድና ፌዝ ነው ብላ ልሸመጥጠኝ ትችላለች ብዬ አሰብኩኝ። በትዳራችን ውስጥ አንድ ልጅ አፍርተናል። ልጃችን ሕፃን ልጅ አይደለም። እሱም 18ቶቹን አልፎ ራሱን ለመቻል ተፍ ተፍ እያለ ያለበት ወቅት ነው። ቤት ውስጥ የምንኖረው እኔና እሷ ብቻ ነን። የኢኮኖሚ ነፃነታችን ጥሩ የሚባል ነው። አካባቢው ላይ ካሉ ሀበሾች በተሻለ ኢኮኖሚ ላይ እንኖራለን። እኔም ተምሬ ለፍቼ ጥሬ ግሬ ጥሩ የሚባል የስራ ፖዚሽን እና የደሞዝም ጣሪያ ላይ ደርሻለሁ። አሜሪካም ውስጥ የምንኖርበት ቤት የራሳችን ነው። እሷም ኦንላይን ላይ የምትሰራቸው የግል ቢዝነሶች አሏት። ከነዛም ቢዝነሶቿ በቂ ገቢን ታገኛለች። ቤተሰቦቻችንንም እዚህ ሀገር በምንኖርበት ጊዜ የሚገባቸውን ነገር ሁሉ አድርገን ራሳቸውን በማስቻላችን ከነሱ አልፈው ትላንት የረዳናቸው ያገዝናቸው እህቶቻችን ወንድሞቻችን እኛን ማገዝና እኛን መርዳት ከጀመሩ ቆየት ብለዋል። ውለታን እንደበመለስ አይነት ማለት ነው። ትዳራችን እንደ ማንኛውም ባለትዳር ጸብ፣ ግጭት፣ ኩርፊያ እንከን ባያጣውም የዚህን ያህል ስር ሰዶ ግን ሊያካክድ የሚችል አይነት ግብ ውስጥ ገብተን አናውቅም። ዛሬ በአደባባይ እኔን ክዳ ከወጣት ወንዶች ጋር እያደረገች ያለችው ሽርጉድ ልቤን ሰበረው፣ ውስጤን በጣም አሳመመኝ። ይቺን ሴት ከዚህ በላይ መፈተን ከዚህ በላይ ምን ማድረግ እንደምትችልና ምን ለማድረግ እያሰበች እንደሆነ ማወቅ አለብኝ ብዬ እኔም በዛው በቲክቶክ ፕላትፎርም ሌላ ሰው መስዬ ሌላ ሰው ሆኜ የገዛ ሚስቴን ተዋወቀችኝ። የት ነው የምትኖረው በምንባባል ሰዓት እዛው አሜሪካን ውስጥ እኛ ከምንኖርበት ስቴት ትንሽ ራቅ ብላ የምትኖር ስቴት ላይ እንደምኖር ነገርኳት። ልክ እንደነዛ ወጣት ጎረምሳ ወንዶች ሁሉ እኔንም በፍቅር ከሷ በማልጠብቀው ቃል ከሷ በማልጠብቀው ንግግር ትጀነጅነኝ ጀመር። ሁለት ያ ሞመንት ቀላል እንዳይመስልሽ። ራሴን ቀይሬ ማንነቴን ደብቄ ባዋራትም እቤት በመጣው ቁጥር እሷን ባየኋት ቁጥር ካሁን አወቀችብኝ እያልኩኝ በጣም እጨነቅና እንቀጠቀጥ ነበር። ከኔ ጋር በጥልቀትና በሰፊው ከነዛ ወንዶች በበለጠ ታወራኝ ጀመር። ፕሮፋይል ፒክቸር የቆንጆ ጎልማሳ ሀበሻ ፕሮፋይል ፒክቸር አድርጌዋለሁ። አጠገቧ የምገኝ ባለሀብት ጎልማሳ ነው ብላ አስባለች። እኔንም እያወራች ግን ኢትዮጵያ ከምታወራቸው ወጣት ወንዶች ጋር ያላትን የስልክ ግንኙነት የሶሻል ሚዲያ ግንኙነት አላቋረጠችም። ሁለታችንም ህይወታችን ውስጥ እንደዚህ አይነት ድራማዎችን እየተጫወትን ከአንዱ ጎረምሳ ጋር ምን ስትባባል ሰማሁኝ። በቅርቡ ኢትዮጵያ እንደምትመጣና እንደምታገኘው የሚኖራቸው ግንኙነት ጥሩ ከሆነና ከተግባቡ ፕሮሰሱን ጨርሳለት ወደዚህ ሀገር ይዛው ልትመጣ ቃል ስትገባለት ሰማሁኝ። ከዛም ባለፈ ይሄ ልጅ ከሁሉም በተለየ ከሚስቴ ብዙ ገንዘቦች የሚላክለት ወጣት መሆኑን አረጋገጥኩኝ። አንድ ቀን ማታ ላይ እራት እየበላን ፊቴን መሰራት እፈልጋለሁ አለችኝ። በጣም አስደንጋጭም አስቂ ነበር። ሰርጀሪ ስለመሰራት እሷም ሆነን እኔ ያለን አቋም ጽኑ ነበር። ከዚህ በፊት በፍጹም ሰዎች ፊታቸውን ሰርጀሪ መሰራት የለባቸውም፣ የፊታቸውን ቅርጽና እድሜያቸውንም ቢሆን በሰርጀሪ መደበቅ